አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ደህና ነኝ። እናንተ እንዴት ናችሁ? ያላችሁ በሰላማችሁ ብዝት ይበልኝ። ዛሬ እንግዲህ ይዤላችሁ የመጣሁት ቀለል ያለ የሆነ ምግብ ነው ላሳያችሁ የመጣሁት ማለት ነው። እና ያው ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ ማለት ነው። እንዲሁም ደግሞ ሀሳብ አስተያየታችሁን ከታች በኮሜንት አስቀምጡልኝ ማለት ነው። እቀበላለሁኝ ሀሳብ አስተያየታችሁን ማለት ነው። እና እንግዲህ ዛሬ ሙያ ላሳያችሁ ነው። የሰነፍ ሙያ ታውቃላችሁ። እንግዲህ እኔ የምወደው ምግብ እየሰራሁኝ ላሳያችሁ ነው ማለት ነው። እዚህ ጋር የዶሮ እንትን አለ፣ ትንሽዬ የዶሮ ስጋ ማለት ነው። ስጋ ነው የሚባለው ዶሮ ስጋ ለሀም ሳይሆን የዶሮ ስጋ ማለት ነው። ይሄ እንትኑ አጥንት የሌለው። እዚህ ጋር ደግሞ ሽንኩርት አለ። እዚህ ጋር ፍልፍል ትንሽ፣ እዛ ጋር ደግሞ ቱም አለ ማለት ነው። እዚህ ጋር ደግሞ ምን አለ መሰላችሁ? ጎመን፣ ይሄ ጥቅል ጎመን እና ካሮት ነው ማለት ነው። እና ይሄን የምንሰራው ደግሞ ለዚህ ነው። ይሄን ለመስራት ነው። ይሄ ደግሞ ምን ይባላል መሰላችሁ? ቢሆን ይባላል ማለት ነው። ቢሆን ብዙ ጊዜ የሚጠቀሙት ፊሊፒኒዎች ናቸው። ግን ደግሞ በጣም አሪፍ ነው። ለለመደው ሰው ይጥማል። ቆንጆ ነው ማለት ነው። ያው እንደ መኮረኒ ያለ ነው ማለት ነው። እናንተ ብዙ ምሰሩ ከሆነ ብዙ ትሰራላችሁ። ትንሽ ከሆነ የራሱ ይበዛል። ስታወጡት እንደዚህ ያለ ነው ማለት ነው። አያችሁት? ይሄን ነው እኔ ሁለት እሰራለሁ ማለት ነው። ከዚህ ጋር ከጎመኑ ጋር ማለት ነው። እየሰራሁ ደግሞ አሳያችኋለሁኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱን። ያው አዲስ ጀማሪ ነን። ኮሜንት በማስቀመጥ ከጎናችን ሆኖ ማለት ነው። እንዲሁም ደግሞ ወዳችሁና ፈቅዳችሁ ቪዲዮን ስለምትከታተሉ ከልብ አመሰግናለሁ። ያው ቪዲዮ ከለቀኩት በጣም ቆይቻለሁኝ። ዛሬ ደግሞ በቪዲዮ ብቅ ብያለሁ ማለት ነው። እንግዲህ የእናንተን ድጋፍ፣ ሀሳብ አስተያየት ጠብቃለሁ ማለት ነው። ተከታተሉኝ ፋሚሊ። አረጋውታን እንትኑ ቀላ ማለት አለበት ማለት ነው። ማጥቆ ከዛ በኋላ ትንሽ ይሄን እዚህ ጋር እንትን ያለ ነው ይሰራል ማለት ነው። ከዛውን አረኩ። ከዛ ምን አደርጋለሁ? ፍልፍል አስወድ ማለት ነው። ፍልፍል አስወድ አረጋለሁ። ከዛ እንደዚህ ብሏል። እንደዚህ ካለ በኋላ ጨምረዋለሁ ማለት ነው። ይሄኛው ኦልሬዲ በስሏል። ትወዱታላችሁ ብዬ ተስፋ አለኝ። ብዙ ሰው አይጠቀመውም። ይሄን ስንት አንድ ነው እንጂ ብዙ ሰው አይጠቀመውም። ፊሊፒኒዎቹ ግን ይወዱታል። በጣም ነው የሚወዱት ይሄንም ማለት ነው። እና ይሄ በቃው በሰለ ማለት ነው። ይሄን አጠፋዋለሁ። ይሄኛው ግን ገና ይቀረዋል። አሁን እንደዚህ ብሎ በስሏል። ቤተሰብ እየተከታተላችሁ ነው። ይኸውላችሁ እንደዚህ ብሎ በስሏል። አሁን ማደርገው ሶስ ደግሞ ማለት ነው። ይሄን የምንሰራበት የዚህ የራሱ የሆነ ሶስ አለው። ይሄ አክሲኒ የሚሰራበት ማለት ነው። ሶሱ ይሄ አንዱ ይሄ ነው። ይሄን አረግበታለሁ። ይሄ ደግሞ አያችሁት? ይሄ የራሱ የሚሰጠው ጣዕም ነው ማለት ነው። ጣዕሙ ቆንጆ ነው የሚሆነው። ይሄ የዚህ መስሪያ ነው። ሌላም ነገር መስራት ትችላላችሁ፣ ግን ይሄን ብታረጉበት ይጥማል። ካለዚህ ዝም ብላችሁ ሰርት ብዙም አይደለም።
መቼም ሰርታችሁ የቀመሳችሁ ታውቁታላችሁ ብዬ አስባለሁ። ኦኬ ቪዲዮን አቆራረጠብኝ። እዚህ ጋር ደግሞ ይሄን አረግበታለሁ ማለት ነው ቤተሰብ። ከዛ በኋላ እንግዲህ እንዴት አድርጌ አያይዤ እንደምቀርጽላችሁ ራሱ አላውቅም። ወይ አቀራረጽ ይሄ በስሏል ብያችኋለሁ። በስሏል። ቀረብ አድርጌ ላሳያችሁ እስኪ ምን እንደሚመስል ማለት ነው። አያችሁት? ነጭ ነው እኮ። ትወድታላችሁ ያ ተስፋ አድርጋለሁኝ። መቼም ለእኔ የተመቸኝን ነገር ነው ለእናንተ ሼር ማድረግ። እናንተ ደግሞ መሞከር ግዴታችሁ ነው አይደል? ግድ ይላችኋል መሞከር። ሰርቶ መቅመሱ ግዴታችሁ ነው አይደል እንዴ? ከዛ አይጥመም ብላችሁ ወይም ይጥማል ብላችሁ አስተያየታችሁን ትጽፋላችሁ ማለት ነው። እና አሁን መኮረኒውን ልናደርግ ነው። እንደሆነ ለአቀራረጽ በጣም ይቅርታ እየቆራረጥኩ ነው የቀረጽኩላችሁ። ያው አንድ እጄ ስለሆነ አትፍረዱ እሺ። አሁን ደግሞ በቃ ወደ መጨረሻው እየደረስን ነው። እስኪ አገላብጫው ላሳያችሁ ውድ ፋሚሊዎቼ። ይሄን ይመስላል። አሁን እንግዲህ ይኸውላችሁ አሁን ሁሉን ነገር አደበላለኩት ማለት ነው። አያችሁት? በነገራችን ላይ ቆንጆ ነው፣ ሞክሩት። ከቀመሳችሁ በኋላ ነው እንግዲህ እንትን የምትሉት ማለት ነው እንጂ ስታዩት ብዙም ላይ መስላችሁ ይችላል። በስሏል። ካሁን በኋላ በቃው ማለት ነው። ላቀራረጽ በጣም ይቅርታ። እስኪ መጨረሻውን ማየት አለባችሁ፣ ግዴታ ነው አይደል? ቪዲዮ ከተመቻችሁ ደግሞ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ውድ የኔ ፋሚሊዎች ወዳችሁና ፈዳችሁ ቪዲዮን ስለምትከታተሉ ከልብ አመሰግናለሁ። እስኪ መጨረሻውን ደግሞ አቅርበን እንየው ማለት ነው። ፋሚሊ ይሄን ይመስላል እንግዲህ እንደምትወዱት ተስፋ አደርጋለሁኝ። በስተ መጨረሻም ሰርተን ጨርሰናል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። ይሄን ይመስላል። ቀማሱት፣ ሰርታችሁ ማለት ነው። ሰርታችሁ ቀማሱት። እሺ ይሄን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።